ጋይስ በጣም ነው የማመሰግነው። ኧረ እዩዬ የኔ አባት ኬክ እንቁረስና ጋይስ ወደ ሰርፕራይዙ እንሄዳለን። እሺ ኬክ እንቁረስና አብረውኝ ከታሰሩት ጓደኞቼ ወንድሞቼ ጋር ከዛ ወደ ሰርፕራይዝ ቢላ ሳይሆን ካርቶን የለም። ያው ኬኩ ጋይስ ዌልካም ባክ ኪንግ እሺ ያው ና ዳዋ ያዝ አንዳንድ ያዙ መቁረሻ ብራዘሮቼ ዱኔክ ጀማ ዞናን ሴቷ ዱኔክ ሆዱን አይችልም። እውነት የሆዱ ነገር አሉ። አንተ ሬሽን እሺ ጋይስ ላደላ ጉርሳት ዳኑዬ አንድ ጉርሻ እንደ ዳኑዬ እኔ እናት ዳኑዬ እህቴ ውዷ እህቴ እናቴ እሺ ጋይስ አሁን ወደ ሰርፕራይዛችን ሄዳለን። ጥያቄ ቅርብ ብላችኋል። ያው መጣይ ሁለት ሰው ላስገባ ገዝ ገባ ውጣ ሶሶ አይሆንም ገዝ ሲሲ ሮይ ቴንክ ዩ ሶ ማች እሙዋይኔ ጆር ፋሚሊ ቴንክ ዩ ሶ ማች ቢግ ላቭ ኤንድ ቢግ ሪስፔክት። እሺ ወንበር አምጪ፣ ይሄን ወንበር አምጪ። እዚህ ጋር ወደ ሰርፕራይዝ ነው አምጣ ወንበሩን እዚህ ነይ ብራዘሬ ወንድሜ የታለ ብራዘሬ ና ወደ ሰርፕራይዙ ቆይ ይኸውላችሁ አሁን ሰርፕራይዙን ልንገራችሁ ጋይስ። ሶፍት የያዘ ሰው የለም ችግር የለም ሲመጣ ጠረጋለሁ ችግር ወይ ጨርቅ ፎጣ አምጣልኝ ከሻወር ቤት። እሺ ጋይስ አሁን ሰርፕራይዙን ልንገራችሁ ፋሚሊ። ሰርፕራይዙ እንግዲህ ቅርታ እንዴ ጋይስ እሺ ጋይስ ሰርፕራይዙ እንግዲህ ያው እኔም በወጣትነት ስሜት ግፊት ብዙ ነገር ውስጥ መግባት ይታወቃል። ያው እግዚአብሔር ሳያበዛ ምሮኛል። ውብዬ ብራዘር እግዚአብሔር ሳያበዛ በትንሹ አሳይቶ ብዙ ነገር አስተምሮኛል። በሰራሁት ጥፋት ማለት ነው። በወጣትነት ግፊት እና የወጣትነት ስሜት ይሄ በልበል አርግ የሚለው ስሜት ጥሩ እንዳልሆነ ያ ስሜት ደግሞ እንደሚጎዳ እንጂ እንደማይጠቅም
የሚያሳይ የራሱን የህይወት ታሪክ አጎቴ ዳዊት ድሪባ እንግዲህ መጽሐፍ ጽፎ ጨርሷል። ያው እኔ ኢንተርቪወር ነኝ። አሁን ደዋን ኢንተርቪው እናደርጋታለን። ወደዚህ አዙሮ አንተ እዚህ ጋር እንደውም አንተ ፊት ለፊት ተቀመጥ። ትንሽ እሺ። ያው ጋዜጠኝነት ላይ ብዙም አይደለሁም፣ እሞክራለሁ እና ደዋ ይገባበል። በቃ እሺ እኔ ይገባላል እና ጋይስ መጽሐፍ ጽፏል። ከመጽሐፉ ላይ ማለት ነው አንድ ስቶሪ ነግራችኋል። ታሪኩን ነው የጻፈው፣ ሙሉ የግል ታሪኩን ነው የጻፈው። ከዛ ፊት መናገር የምፈልገው ነገር ካለ እዚህም ቤት ውስጥ ያላችሁ በቀጥታ የምትከታተሉ ቤተሰቦች ለዚህ ቀንና ለዚህ ሰዓት ስላደረሰን እግዚአብሔር ይመስገን። በጣም እናመሰግናለን። እንግዲህ ከዚህ በመቀጠል ላካፍላችሁ እንፈልገው ብዙ የህይወት ውጣ ውረዶችን አሳልፌያለሁ። ያው አስቸጋሪ ሊባል የሚችል የህይወት ውጣ ውረድ ነው ያሳለፍኩት። ያንን ደግሞ በመጽሐፍ መልክ ጽፌዋለሁ። በቅርብ ለህትመት ይበቃና ወደ እናንተ ወደ ቤተሰቦች ይደርሳል ብዬ ተስፋ አደርጋለሁ። ብዙ ነገር ትማሩበታላችሁ፣ ብዙ ነገር ታውቁበታላችሁ። በወጣትነት በስሜታዊነት እና በአንዳንድ ሁኔታዎች ሊፈጠር የሚችሉ ችግሮችን እንዴት ማለፍ እንዳለባችሁ ብዙ ነገር ያስተምራችኋል ብዬ አስባለሁ። እንግዲህ ያው ብዙ ሰው ስለ እኔ ታሪክ እንደሚያውቀው አንዳንድ ጊዜ የተዛባ ታሪክ የሚቀርባል፣ ግን እውነተኛው ትክክለኛው ነገር መጽሐፍ ላይ ታገኙታላችሁ። በቅርብ ቀን መጽሐፍ ይወጣል። እሺ ኢንተርቪወር ጆን ዳንኤል ይቀጥላል። እሺ አጎቴ ታየር እሺ ከመጽሐፉ ላይ ለቤተሰቦቻችን አጠር ያለች ከመጽሐፉ ላይ ካሉ ስቶሪዎች አጠር ያለች ያስተምራቸዋል በምታስበውን እና ደግሞ መጽሐፉን እንዲጠብቁት ደግሞ አሪፍ ፓርት መርጠ ከመጽሐፉ ላይ ሙሉ አሪፍ ነው። ባይደዌ መጽሐፉን ከጀመራችሁት ማለት ምሳራሱ አበዱም ጨርሱታላችሁ ጀመራችሁ እና አሪፍ አንድ ታሪክ ንገራቸው እስካደረሰበት ጉዳት ድረስ አንድ አጠር ያለች ለቤተሰቦቻችን ንገራቸው። አመሰግናለሁ የተከበሩ ጋዜጠኛ። እኔ እንኳን መናገር የምፈልገው ምናልባት ስላሳለፍኩት ውጣ ውረድ ወይ ስላሳለፍኩት ታሪክ ሳይሆን እግዚአብሔር እንዴት መሀሪ እንደሆነ እና እንዴት ምን ያህል ከሞት ማውጣት እንደሚችል ነው መግለጽ የምፈልገው። ምክንያቱም እኔ በ7 ጥይት ተመትቼ ኦልሬዲ ሞቷል ተብሎ ሬሳ ክፍል ዳግማዊ ምኒልክ ሆስፒታል ሬሳ ክፍል ገብቼ ነው ከዛ እንዳልሞትኩኝ ደግሞ ታይቶ ከዛ የወጣሁት እና ይሄ የተፈጠረው ደግሞ በወቅቱ በጣም እፈልግ ስለነበረ ከአዲስ አበባ ሸሽቼ ደብረ ዘይት የተወሰነ ጊዜ ተቀምጬ ነበር እና እዛ እንደነበርኩኝ ክትትሎች ደርሰውብኝ ከእነሱ ጋር በነበረው ላለመያዝ የማደርገው ጥረት በ7 ጥይት መተው ኦልሬዲ ሞቷል ብለው ነበር በወቅቱ። አባዲና መቶ በቪዲዮ ተቀርጬ በጥቁር ሬሳ ማሰሪያ ፌስታል ታሰሬ ሆስፒታል የወሰዱኝ እና እግዚአብሔር ምን ያህል መሀሪ እንደሆነ እና ሊያስተምር ሲፈልግ እስከ መጨረሻው ከእናንተ ጋር እንደሚሆን እግዚአብሔር ይህን የተማርኩበት። ከዛ ጊዜ ጀምሮ የተሻለ ህይወት ለመኖር ጥረት እያደረኩ ነው። እግዚአብሔር ይመስገን። አንድ ማካሪ ሳይጎደል ዛሬ በእናንተ ፊት ቆሜ ይህን ነገር ለመናገር ወድቻለሁ። እግዚአብሔር ይመስገን። አመሰግናለሁ።